እጅግ አሳዛኝ በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ በተለይ አትሌት ገለቴ ቡርቃ ወጥታ የተናገረችው በርካቶችን እንዳሳዘነም ነው። ለአንድ ሀገር ይህን ያክል ውለታ የዋለች ጀግና አትሌት በዚህ ደረጃ ስትሰቃይና ስትንገላታ ለእሷ የሚገባት ይህ ነው በማለትም ነው በርካቶቹም በቁጣ ሀዘናቸውን ሲገልጹ የነበሩት። ምንድነው የተፈጠረው? አትሌት ገለቴ ቡርቃ ሰሞኑን ባልተጠበቀ ጊዜና ሰዓት በማህበራዊ ሚዲያ ላይ ወጥታ ነበር ነገሮችን በይፋ ያፈረጠችው እስከዛሬ አምቃ ያዘችውን ኢትዮጵያን በጣም በሚገርም ሁኔታ የኢትዮጵያን ሰንደቅ ከፍ አስደረጋ ያሳየች፣ ሰው በሀገሩ ተስፋ እንዳይቆርጥ የኢትዮጵያ የቁርጥ ቀን ልጆች ሀገራቸውን ያኮሩበት፣ ኢትዮጵያውያንን ሞራል ተስፋ የሰጡበት፣ የችላለው መንፈስ ለብዙ ኢትዮጵያውያን የሆኑት ተምሳሌት የሆኑት አትሌቶች መካከል አንዷ ገለቴ ቡርቃ ነች። ታዲያ አትሌቲክስ ማለት ብዙ ለሀገራችን ውጊያ ብቻ ሳይሆን በተለያዩ በስፖርት ዘርፍ በከፍተኛ ሁኔታ ጀብድ የሚፈጽሙትም ጀግኖች ናቸው። ምክንያቱም ለሀገራቸው መልካም ነገር የተሻለ ኢትዮጵያን ለማምጣት ሀገራቸውን በማስጠራት ረገድ እጅግ የሚገርምና የሚገርም ብቃት ሲያሳዩም ተስተውሏል። ኢትዮጵያ ደግሞ የዓለም መለያ የሆነው ውድድር አንዱ ቢኖር አትሌቲክስ ነው። አትሌቲክስ በርካቶች በዓለም መድረክ ኢትዮጵያን የሚያስጠሩበት ደስ የሚለው የአትሌቲክስ ውድድር ከአንድ እስከ 3 ኢትዮጵያኖች እንደማይጠፉ በርካቶች ድረታቸውን ነፍተው የሚገልጹበትም ነው። በተለይ ከ5000 ጀምሮ 10000 ከዛ ማራቶን እያለ ታዲያ በርካታ ቁጥር ያላቸው ኢትዮጵያኖች ለሀገራቸው ቢያስጠሩም ከነዛ መካከል ደግሞ ጥቂት የሚባሉት እንቁ የሚባሉት አትሌቶች አሉ። እንቁ ከሚባሉት አትሌቶች መካከል አንዷ አትሌት ገለቴ ቡርቃ ነች። የድሌ ምስጢር ኢየሱስ ነው በሚል መጽሔት ላይ የምትታወቀው በርካታ ትኩረትን የበርካቶችን ቀልብ የሳበች አትሌቷ ሰሞኑን በከፍተኛ ሁኔታ እያነባች ነው። ትዳር ለዚህም ነው ትዳር በጣም ፍቅር ላይ ካልተመሰረተ ሰው ጥቅም አይቶ የሚገባ ከሆነ መጨረሻው ይህ እንደሆነ ጨምረም በርካቶቹም ከዚህ በፊት ስለ ትዳርም ሲናገሩም ተስተውሏል። ትዳር እጅግ አሳዛኝና ከባድ ነገር የሚሆነው ያለ ፍቅር ላይ ያልተመሰረተ ትዳር በተለይ ገንዘብን ሰው አይቶ ከገባ ወደማይወጣበት መዓት ውስጥ እንደሚገባ ጨምረም ነው። በዛ ላይ ደግሞም ብዙ መነጋገር፣ መወያየት፣ መናበብ፣ መፋቀር ያስፈልጋል። ብዙ ጊዜ ሰው አፈቀርኩ ወይም አፈቀርኩሽ ስላለ ብቻ እንደዚህ ሮጦ ወይም ዝም ተብሎ የሚገባበት ጉዳይ አይደለም። በጥንቃቄ ልጠና የሚገባ ጉዳይ እንደሆነ ጭምርም ነው። ሰሞኑን እንግዲህ የተፈጠረው አትሌቷ በጣም የዋህነቷን ያሳየችበት በንግግሯ ሁላ ምንም ሆዷ ውስጥ ነገር እንደሌለ። ብዙ ጊዜ ሴቶች ሲበደሉ በጣም የሚያሳዝነው ዝምታ ነው የሚመርጡት። ሴት ልጅ ስትበደል ደግሞ እጅግ ያማል ያሳዝናልም። ሴት ልጅ እናት ነች፣ እህት ነች፣ ምስትም ሀገርም እንደሆነች ጭምርም የአደባባይ መረጃዎች ናቸው። ታዲያ የአትሌት ገለቴ ቡርቃ እጅግ ያሳዝናል። የደረሰባት በደል ሰሞኑን ማህበራዊ ሚዲያ ላይ ወጥታ መናገሯ ብዙ ነገር የደረሰባት ያሏት መሬቶች እንዳለ ተሽጦ እንዳለቁ ጭምርም ጥቂት ብቻ እንደቀሩባት አሁን የምትኖርበት ቤት ብቻ እንደሆነ ጭምርም ያ ሁላ ፍርድ ቤት ሲወስንባት እንዴት ነው ነገሩ በማለት ነው በርካቶችም እየገለጹ ያሉት። መተማመን ነው። አንዳንድ ደግሞ ትዳር ላይ ውክልና የሚባል ነገር ብዙ ፈተናዎች በጣም በሚያሳዝን ሁኔታ የተለያዩ ተንኮሎችን ቴክኒኮችን ተጠቅሞ ብዙ ሰዎችን ባዶ እንደሚያስቀሩ ጭምርም ነው። በተለይ ትዳር ላይ መቆየት ብቻ ሳይሆን እንዴት ሰው ያሰበበት ያሳለፈበትን አንድም ቀን አስታውስም በማለትም ነው። በዛ ላይ ደግሞ በጣም የሚያሳዝነው ይችን የመሰለች የኢትዮጵያ ጀግና አትሌትን እንደዚህ ማሳዘኑ ማስቀየም ውስጥ ተገቢ ነው ወይ? ማግባት ራሱ አንድ ክብር ነው፣ አንድ ክሬዲት ሊሰጠው የሚገባ ጉዳይ ነው በማለትም ነው በርካቶችም እየገለጹ ያሉት። ትህትናዋ፣ የዋህነቷ፣ እውነተኛ አፍቃሪ እንደሆነች ጭምርም ነው በርካታ ኢትዮጵያኖችም የተረዱት። ብዙ ጊዜ ሰው ትልቅ ደረጃ ሲደርስ ሀብታም ለሀብታም ነው የሚጋባው ይባላል እንጂ ገለቴ ቡርቃ ስትታይ በጣም የዋህና ደግ ምስኪን ኢትዮጵያዊት ነች። ለሷ ደግሞ ይህ ክብር በጣም በሚያሳዝን ሁኔታ ይህ ነገር ከዚህ በላይ ለሷ ይህ ነገር እንዴት ደረሰባት በማለት ነው። እሷ እኮ በወርቅ ቤት ተሰርቶላት መኖር የምትገባ አትሌት እንደሆነ ጭምርም ነው። ብዙ ጊዜ በጣም በሚያሳዝን ሁኔታ የሴቶች ላይ የሚደርስ በደል በተለይ ደግሞ አሁን ፈጦ ወጥቶ በአትሌቲክስ ደረጃ እንግዲህ የሀገር እንቁ ላይ የደረሰው በደል በማለትም በርካቶቹ ሀሳባቸውን እየገለጹ ያሉት፣ ሌሎቹ ደግሞ የባሏንም ነገር እንስማ በማለትም ሀሳባቸውን ያነሱትም አልጠፉም። በጣም የሚያሳዝነው አትሌት ገለቴ ቡርቃ ኢትዮጵያ ውስጥ እንቁ ከተባሉት አትሌቶች መካከል አንዷ እንደሆነች ቀነኒሳ በቀለ ከዚህ በፊት አይዞሽ ገለቴ ማለቱ የምታወስ ነው። በተለይ ሚዲያ ላይ መዘዋወሩ እሷን ነበረ ያለው። ገለቴ ቡርቃ እንግዲህ በዚህ ሜም እንኳን በጣም ደግሞ የማያውቋት ኢትዮጵያኖች በርካቶች እንዳወቋት ጭምርም ነው። ገለቴ ቡርቃ በጣም ትሁትና ጨዋ የተረጋጋች፣ በዛ ላይ ደግሞ በጣም በሚገርም ሁኔታ ባልተጠበቀ ጊዜና ሰዓት ዝና እንኳን ኖሯት
እንግዲህ የታክሲ ላዳ ማለት ነው ራይድ አይደለም የላዳ ሹፌር ያገባችበት ለፍቅር ምን ያህል ትልቅ ቦታ እንዳላት የዋህና ደግነቷን ያሳየችበት ሁኔታም ነው በማለት ነው በርካቶቹም እየገለጹ ያሉት። ታዲያ ሰሞኑን ባለቤቷ ያ ሁላ ዘርፎኝ ባዶ አስቀረኝ፣ በዛ ላይ ደግሞ ሊገለኝ እያስፈራራኝ ነው፣ አሁንማ ከቤቴማ እየወጣው አይደለም፣ ለልምምድም እየወጣው አይደለም በማለትም ነው ሚዲያ ላይ ወጣ አቤት አቤት ያለችው። የኢትዮጵያ ሕዝብም ይድረስልኝ በማለትም ጥሪ ማቅረቧ የምታወስ ነው። ያን ተከትሎስ ምንድን ነው የተፈጠረው የተሰማውስ? ባለቤቷ እንግዲህ እንደምታወቀው ታክሲ ሹፌር እንደነበረና ታደለ ገብረ መድህን ይባላል። ሚዲያ ላይ በጣም እንግዲህ ፎቶ እየተዘዋወሩ ካሉት መረጃዎች መካከልም ያደረሱን ይህ የጋብቻ ፎቶቸው ነው። እጅግ ልብ የምነካው ነገር ቢኖር ገለቴ ቡርቃ ልጅ መውለድ ትፈልግ ነበረ፣ ግን እስካሁን ድረስ ልጅ እንደሌላት ጭምርም ነው የወጡት መረጃዎች የሚያሳዩት። እጅግ የሚያሳዝነው የሚያመውም በዛ ላይ ደግሞ ለሀገሯ እየተወዳደረች ተገፍትራ የወደቀችበት ብዙ ፈተና አልፋ ያን ሁላ ሴት ልጅ ለፍታ ያመጣችውን ንብረት በዚህ ደረጃ ደግሞ መዝረፍ ውስጥ ባዶ ማስቀረት እስከ መግደል ይተናነሳል ወይ በማለት ነው በርካቶቹም ሀሳባቸውን እየገለጹ ያሉት። እጅግ አሳዛኝ ነው። ያማል በርካታ ኢትዮጵያኖችም እንባ የተራጩበት ክስተትም ነው የተፈጠረው። የገለቴ ቡርቃ ላይ የደረሰው በደል ግፍ የሁሉም ኢትዮጵያዊ ቤት እንደገባም ነው ምንቆጥረው በማለትም ነው ሀገሪቷን ነው የደፈረው በማለትም ነው በርካቶች እየገለጹ ያሉት። አትሌት ገለቴ ቡርቃ እስካሁን ድረስ እንግዲህ ሚዲያ ላይ በሴፉ ሾው መጀመሪያ በገመዳ ሾው ላይ በኦሮምኛ ቀርባ መናገሯ የምታወስ ነው። ከዛ ደግሞ ወደ ሴፉ ሾው መታለች። ሴፉ ሾው ላይ መታ መናገሯም የምታወስ ነው። ብሔራዊ ቴሌቪዥንን ጨምረው አጠቃላይ ሚዲያዎች ስለ ገለቴ ቡርቃ እየተነጋገሩ እንደሚገኙ ጨምረም ነው። ዛሬ የአትሌቲክስ ፌዴሬሽኖችን በጣም በሚገርም ሁኔታ በመላው አትሌቶች ወጥቶ ለገለቴ ቡርቃ ድምጽ እየሆኑ እንደሚገኙ ጭምርም ነው። እንቁ አትሌታችን አትሌት መሰረት ደፋርም በመውጣት ለገለቴ ቡርቃ የተፈጠረው እሷ ላይ የደረሰባት ግፍን በማስመልከት እያወገዘች ትገኛለች። አትሌቲክስ ፌዴሬሽን በአንድነትና በህብረት ቆሞ መግለጫ እየሰጠ ይገኛል። ምክንያቱም ነገም ለአትሌቶች ዘብና ጠበቃ ከለላ መሆን እንዳለበት ጭምርም ነው። በዚህ ደረጃ እንዴት የሰው ልጅ ላይ እንደዚህ አይነት በደል ይደርሳል በማለትም ነው በርካቶቹም ሀዘናቸውንና ሀሳባቸውን እየገለጹ ያሉት። የዋሂችን የመሰለች ሴት እኮ መንከባከብ ነው የነበረበት እንጂ እንዴት ያደርጋል በማለትም ነው። ሌሎቹም እንግዲህ አንዳንዶች ደግሞ ሳናይ አንፈርድም በማለትም ሀሳብ ያነሱትም አልጠፉም። ግን እሷ ሙሉ ማረጋገጫ እንዳላትም ነው ንብረቷን እንደሸጠባትና ፍርድ ቤቱም እንደወሰነ ጭምርም ያለምንም ግፍ እንደማትናገር ጭምርም ግልጽ ነው። እያንዳንዱን በማስረጃ አስደግፋ እንደተናገረች ጭምርም ነው። ግፍ ደርሶባታል። አዎ በትክክል 100% እንደደረሰባት ጭምርም ነው የወጡት መረጃዎች የሚያሳዩት። ምክንያቱም ፍርድ ቤት ወስኖለታል ነው ያለችው ራሱ በግልጽ የተናገረችው ማለት ነው። እነዚህ ዳኞች እሷ ብቻ ባለቤቷ ብቻ አይደለም ይህ ነገር እነዚህ ዳኞች በህግ አንጻር ነው የወሰኑት ወይ ፍርድ ሲሰጡ ብይን ሲሰጡ በህግ አንጻር ነው ወይ በማለት ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ይቺ እንቁ የኢትዮጵያ አትሌት ስትበደል ነገ እንግዲህ ሌሎች ላይ ደግሞ የሚደርሰውን ጫና አስቡት። እንግዲህ እንደዚህ አይነት ታዋቂና ትላልቅ ለሀገራቸው ውለታ የዋሉት የኢትዮጵያ ጀግኖች እንደዚህ አይነት በደል ሲደርስባቸው ይህ ነገር ዝም ተብሎ የምታለፍ ከሆነ ደግሞ ቀጣዩ ላይ ምን ማረጋገጫ አለ? ሌሎችስ የማይበደሉበት ኖርማል ዜጎች የማይበደሉበት ምን ዋስትና አለ በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። በአስቸኳይ የአትሌት ገለቴ ቡርቃ ጉዳይ እልባት ማግኘት እንዳለበት ጭምርም በርካታ ቁጥር ያላቸው ኢትዮጵያኖችም ሀሳባቸውን እያነሱ እንደሚገኙ ጭምርም ነው። ባለቤቷ በድሎኛል ዝም ብሎ ያለ ማስረጃ እንደማትናገር ጭምርም ግልጽ እንደሆነ ጭምርም ነው በርካቶቹም የገለጹ ያሉት። እያንዳንዱ ማስረጃ እንዳለ ጭምርም መሬት እንደሸጠባት መኪኖቿን እንዳለ በጣም በሚያሳዝን ሁኔታ ሽጦ ባዶ እንዳስቀራት ጭምርም ነው እየገለጸች ያለችው። አሁን የምኖርበት ቤት ብቻ ነው የቀረው በማለትም ነው እሱንም እየዛተብኝ ነው በማለትም ለአንድ አመት ፈርቼ ከቤት ወጥቼ ትሬኒንግ ራሱ እየሄድኩ አይደለም በማለትም ነው። ምን ያህል ሴት ልጅ እንግዲህ ያን ሁላ ተበድላ ዝምታን እንደምትመርጥ ጭምርም ነው። እጅግ የሚያሳዝነውና ልብ የምነካው በጣም አሳዛኝና ልብ የምነካ እንደሆነ ጭምርም በርካታ ቁጥር ያላቸው ኢትዮጵያኖችም ሀሳባቸውን እየገለጹ ያሉት ምን ጉድ ነው ወቸ ጉድ ያስባለ ጉድ ነው በማለትም ነው በአደባባይ መረጃዎችን አጠቃላይ የወጡት መረጃዎችን በማስመልከትም ልንመለከት የቻልነው። በአሁኑ ሰዓት አትሌቲክስ ፌዴሬሽን መግለጫ ሰጥቷል። በዛ በገለቴ ዙሪያ አሁንም በርካታ አትሌቶች ገለቴ ጎን እንደቆሙና ለገለቴ ቡርቃ ድምጽ እየሆኑ እንደሚገኙ ጭምርም የደረሱን መረጃዎችን በማስመልከትም ነው። እጅግ አሳዛኝና የማይጠበቅ ከአንድ ሰው የማይጠበቅ ድርጊት እየፈጸመ እንደሆነ ጭምርም ነው። ክፉንና ደጉን ያሙን አሳልፏል። አንድ ላይ በልቷል፣ ጠጥቷል፣ አንድ ላይ ኖሯል፣ አንድ
ላይ ብዙ ነገር ካሳለፉ በኋላ እንዴት ነው በዚህ ደረጃ እንደዚህ የምጨክነው በማለትም ነው በርካቶቹም እየገለጹ ያሉ። ሰውየው ኢትዮጵያዊ ነው ወይስ አይደለም በማለትም ነው በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም የአደባባይ መረጃዎችን በማስመልከት አትሌት ገለቴ ቡርቃ እንግዲህ የኢትዮጵያ መንግስትና ህዝብ ይድረስልኝ በማለትም ነው የተማጸነችው በአደባባይ ሚዲያ ላይ ወጥታ ማለት ነው። የኢትዮጵያ ህዝብና መንግስት ይድረስልኝ ብላ ጥሪ አቅርባለች። ያም መሰረት ተከትሎም ነው አጠቃላይ እንግዲህ የወጡት መረጃዎች አትሌት ገለቴ ቡርቃ በአሁኑ ሰዓት እጅግ አሳዛኝ ሁኔታ ውስጥ እንዳለች ጭምርም እንግዲህ ሜዳ ላይ ሊያስቀረኝ ነው በማለትም ነው የተማጸነች ያለችው የኢትዮጵያ ህዝብን ማለት ነው። ብዙ ውጣ ውረድ ብዙ ነገር አሳልፋ ያፈራችው ንብረት በዚህ ደረጃ እንዴት ሊሆን ቻለ በማለትም በርካቶቹም ሀዘናቸውን ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ባለቤቷን በማስመልከት አጠቃላይ ያለውን መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ ከሚኪያስ ኒውስ። ይህ ሌላኛው ቻናሌ ነው። ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁን።